ጥቅሜ አልተከበረልኝም ብሎ ወታደር ሰላማዊ ሰልፍ የሚወጣባት ሀገር ኢትዮጵያ የመጀመሪያዋ ትመስለኛለች። እነዚህ የምታዩቸው ወታደሮች በሰሜን ጦርና በተለያዩ ጦርነቶች ቦርድ የወጡ ወታደሮች ናቸው። ደብረ ዘይት ቢሾፍቱ ላይ 105 ካሬ ቦታ ቤት መስሪያ እንሰጣችኋለን ብለው ፕሮሚስ የገቡላቸው ከዛም በኋላ የተከለከሉ ናቸው። አሁን እነዚህ ካቢኔዎች እንግዲህ ስጋ ቤት ነው የሚውሉት። ጭንቅላታቸው ጮሟል። ኢቭን የነሱ ወንበር እንዲጸና የነዚህ ወታደሮች ደም መፍሰስ እንዳስፈለገ እንኳን ረስተውታል። ወታደርን እንዲያባረር ወይም ደግሞ በወታደር ሊበትኗቸው መሞከራቸው በራሱ በዛ ላይ ደግሞ ቢሾፍቱ ደብረ ዘይት ላይ እንግዲህ ወታደር ማለት ምን ማለት ነው የሚል ነዋሪው ያውቀዋል። እነዚህ ካቢኔዎች የጦርነት ጊዜ ጋንስር የሚደበቁ ከጦርነት በኋላ መሪ የሚሆኑ የድል አጥቢያ አርበኞች ናቸው። እነሱ ይሄንን ወንበር እንዲይዙ የነዚህ ወታደሮች በጥይት መመታት ነበረባቸው። ረስተውታል። ቢኮስ ደንድነዋል። ጉቦ አደንድኗቸዋል። ሌብነቱ አደንድኗቸዋል። መመካከር የሚባል ነገር የለም። መነጋገር የሚባል ነገር የለም። በቂ ምክንያት አይሰጡም። ወይም በጉልበት እንትን ሊሉ ይፈልጋሉ፣ ወይም ደግሞ በመሸሽ ነገሩን ለማለፍ ይፈልጋሉ። ለምንድን ነው? ሀገሪቷ እኮ የጸናችው ወታደር ነው። በዚህ አጋጣሚ አንተ ጋንስር ተደብቀ ባመጣው ፍራቻ አይደል ዛሬ ኢትዮጵያ የምትባለው ሀገር ኢትዮጵያ የሆነችውና እንዴት ነው ይሄን ያህል መደፋፈር የመጣው? እንዴት ነው ይሄን ያህል መደደር የመጣው? እንዴት ነው ይሄን ያህል መጮም መደነዝ የመጣው? እንግዲህ መከላከያ ሚኒስትርስ እንዴት ይሄን ያህል ዝም ትላለህ? ልጆችህ መስዋዕት ምን ያህል መስዋዕት እንደከፈሉ የምታውቀው አንተ ነህ። አንድ ካቢኔ 105 ካሬ ቦታ አልሰጥም ብሎ ወታደር ሰላማዊ ሰልፍ እስኪወጣ ድረስ እንደዚህ አይነት መበደል ከየት የመጣ ነው? ይህንን መከላከያ ሚኒስቴር ሆነ እዛ አካባቢ ያላችሁ የመከላከያ ሚኒስቴር ተቋማት ጣልቃ ገብታችሁ እንትን ልትሉ ይገባል። ሌላው ሰላማዊ ሰልፍ ይውጣ። ለምን ተብሎ ነው ወታደር ሰላማዊ ሰልፍ የሚወጣው?